ባንደበት እየሸነገልን ማገልገል መቆም ሳይሆን ከልብ በከተማችን አንድ ጻድቅ ስለታጣ ይሁን ይህን ያህል ግፍ እየተንሰራፋ ያለው ምንም አይነት ኃጢአት ውስጥ እንኳን ብንኖር ብንዘፈቅ እህቴ ሆይ ይጠብቅሻል። ንስሐ እንግባ። ነገር ግን ስራቸው ኃጢአታቸው እንመለስ ወደ ክርስቶስ። ንስሐ ግቡ፣ በወንጌል እመኑ። የሕይወት ቃል ሰላም የክርስቶስ ቤተሰቦች በእያላችሁበት የጌታ ሰላም ይብዛላችሁ። ዛሬ የእግዚአብሔርን ቃል እንድንካፈል አንድ የእግዚአብሔርን ቃል ስፍራ አዘጋጅቻለሁ። እሱም እንደዚህ ይላል። ትንቢተ ሶፎንያስ ምዕራፍ 2 ከቁጥር 1 እስከ 3 ያለውን የእግዚአብሔርን ቃል እንሰማለን። እናንተ እረፍት የሌላችሁ ሕዝቤ ሆይ በአንድነት ተሰብሰቡ፣ ተከማቹ። የተወሰነው ጊዜ ሳይደርስ ቀኑ እንደ ገለባ ሳይጠራርጋችሁ የእግዚአብሔር ጽኑ ቁጣ በእናንተ ላይ ሳይመጣ የእግዚአብሔር የመዓት ቀን ሳይደርስባችሁ ተሰብሰቡ። እናንተ የምድር ትሑታን ሁሉ ትእዛዙን የምትፈጽሙ እግዚአብሔርን እሹ፣ ጽድቅንና ትሕትናን ፈልጉ፣ በእግዚአብሔር የቁጣ ቀን ትሰወሩ ይሆናል ይላል ይህ ስፍራ። በዚህ ስፍራ ላይ የእግዚአብሔር ቃል የሚናገረው ነገር ምንድነው? እናንተ የምድር ትሑታን ሆይ ትእዛዙን የምትፈጽሙ እግዚአብሔርን እሹ፣ ጽድቅንና ትሕትናን ፈልጉ፣ በእግዚአብሔር የቁጣ ቀን ትሰወሩ ይሆናልና ይላል። ወንድምና እህቶች ሆይ ይህንን መልእክት የምትሰሙት ሁላችሁም ሆይ በሞኝነት ያደረግናት ትሕትና በሞኝነት የተመላለስናት ቀን እነዛ ክፉ ቀኖች በሚመጡበት ጊዜ መሸሸጊያ ይሆኑናል፣ መሸሸጊያ ዋሻ ይሆኑናል። ዛሬ ጤንነት ስላገኘን ብቻ ብርቱዎች ነን ማለት አይጠበቅብንም። ዳዊትም ሲናገር እንዲህ ይላል፣ በደከሙ ጊዜ አምላኬ አልጋዬን አነጠፈልኝ ይላል። ስለዚህ ወንድምና እህቶች ሆይ ቃልም እንደሚናገረው በጉብዝና ወራት ፈጣሪህን አስብ፣ እነዛ የሚያስፈሩ የጨለማ ጊዜዎች ከመምጣታቸው በፊት ንቃ፣ ትጋ እንደሚል ሁሉ ዛሬ እኔና እናንተ መናገር በምንችልበት ጊዜ፣ መሮጥ በምንችልበት ጊዜ፣ ጉልበት ሳለን በእግዚአብሔር ፊት ተደፍተን ከእግዚአብሔር ጋር ኑሯችንን እናድርግ። ሰው ወደ እግዚአብሔር መመለስ ስላለበት ለሰውም ለምድራችንም ምህረት ስለሚያስፈልግ ቤተክርስቲያን የጾምን ወቅት አውጃ ታስተምራለች። በዚህ በጾም ወቅት ደግሞ ምእመኑ ሕዝበ እግዚአብሔር ምን ማድረግ እንዳለበትና እንዴት መዘጋጀት እንዳለበት ቤተክርስቲያን ታስተምራለች፣ ትመራለች። ስለዚህም በዚህ ወቅት ሰው ወይም ሕዝበ እግዚአብሔር ራሱን ከስጋ ምኞቶች በፊት ሲያደርጋቸው ከነበሩት ልማዶች ራሱን ቆጥቦ በእውነት እኔ የቱ ጋር ነው የምገኘው? ምኑ ጋር ነኝ ያለሁት? አረማመዴ ከክርስቶስ ጋር ነው ወይ? አኗኗሬስ ከሱ ጋር የተጣጣመ ነው ወይ ብሎ ወደ ውስጥ እንዲያነብ፣ ራሱን እንዲያገናዝብ፣ ራሱን ሚዛን ላይ አስቀምጦ እንዲለካ የሚያደርግ ጊዜ ነው። ስለዚህ በዚህ በጾም ጊዜ ደግሞ የክርስቶስን ሕማማት በማስተዋል ይህ ጻድቅ የሆነ የአምላክ ልጅ የሆነ አንድም ኃጢአት ያልተገኘበት ነገር ግን ስለ ሰው ልጅ ኃጢአትና በደል ያንን ስቃይና መከራ ስለኔና ስላንቺ ስለኛ ተቀብሏል። ሲገረፍ፣ ሲመታ፣ ሲወድቅ፣ ሲደማ የኔና ያንቺን ወይም የኛን በደል ነው የተቀበለው ክርስቶስ። ዋሳችን ነው የሆነው ክርስቶስ። አሁን ወደ ክርስቶስ መመለስ ይጠበቅብናል፣ መውደቅ ይጠበቅብናል፣ ስጋችንን ማዋረድ ይጠበቅብናል፣ ንስሐ መግባት ይጠበቅብናል። ምክንያቱም እንዳንጠፋ ክርስቶስ ዋጋ ከፍሎልናል። አሁን ደግሞ እየተጠየቀን ያለው ክርስቶስ እየጠየቀን ያለው ከተደረገልን ትንሽቷን ነገር ብቻ ቃል ስናገር እሺ ብትሉና ብትታዘዙ የምድርን በረከት ሁላ ትበላላችሁ።
ነገር ግን እሺ ባትሉና ባትታዘዙ ሰይፍ ይበላችኋል ብሏል። ወገኖቼ ሆይ በእውነቱ አሁን እያየን ያለነው በምድርቷ ላይ ሕዝበ እግዚአብሔር ከአሕዛብም ጭምር በረከትን ነው ወይ እየበላን ያለነው? ምንድነው በልቶ እየጨረሰን ያለው? ወገኖቼ ሆይ ቆም ብለን ማሰብ ማስተዋል ይጠበቅብናል። ማን ነው እየበደለ ያለው? ማን ነው እየገፋፋ ያለው? እኛ አይደለንም? እየተጠላለፍን ያለነው እኛ አይደለንም? ከኔም ጭምር አገልጋዮች እኛ ራሳችን አይደለንም እየተገፋፋን ያለነው? በጎጥና በጎሳ እየተከፋፈለን ያለን ወደ መስጋውን የምንቆርብ ፊት ለፊት የምናገለግል የምናነብ የክርስቶስን መዳን ቃል ተስፋ የሰማን ሰዎች አይደለንም ወይ? ውድ ወገኖቼ ሆይ ወደ ክርስቶስ መመለስ ይጠበቅብናል። ምድራችን ላይ እየሆነ ያለው ነገር በእውነቱ በጣም የሚያሳዝን ነው። አንድና ሁለት ጻድቅ ባንዲት ከተማ ላይ ቢኖር የዚያች ከተማ መዳን በነዛ ጻድቆች ይሆናል ይባላል። ወገኖቼ ሆይ በከተማችን አንድ ጻድቅ ስለታጣ ይሁን ይህን ያህል ግፍ እየተንሰራፋ ያለው? በአገራችን ኢትዮጵያ ላይ እንባ እየበዛ ያለው፣ ሞት እየበዛ ያለው፣ እናቶች እያለቀሱ ያሉት በእውነቱ ጻድቅ ስለጠፋ ነው ወይ? እንጠይቅ ራሳችንን። ወገኖቼ ሆይ ሁሌም ክርስቶስ ያደምጠናል፣ እጁን ከፍቶ ይጠብቀናል። ትንቢተ ኢሳይያስ ላይ የእግዚአብሔር ቃል ሲናገር እንዲህ ይላል። እግዚአብሔር ራሱን የሚናገረው እጄም ከመስጠት አላጠረችም፣ ጆሮዬም ከመስማት በእውነቱ አልደነቆረችም። ነገር ግን ስራቸው ኃጢአታቸው ምድር ከሰማይ እንደምትርቅ ሁላ አርቃኛለች ይላል። እንደዛም ሁሉ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 2 ላይ አህያና ፈረስ ጋጣውን ያውቃል፣ ያኖረውን ያበላውን አባቱን ያውቃል። በእውነቱ ልጅም ወለዱ ጡትንም አጠባው ካደገም በኋላ ረሳኝ ይላል። በእውነቱ ወንድሞቼ ሆይ ሁላችንም እግዚአብሔርን ረስተናል። ከሱ ጋር ያለን እየመሰለን ነው እንጂ አፈንግጠናል። ስለዚህ በዚህ በጾም ወቅት ወደ ክርስቶስ እንመለስ፣ ራሶቻችንን እናዋርድ፣ ንስሐ እንግባ። ጽድቅ በየመንገዱ በየቤተ ክርስቲያኑ እንዲያብብ እኔና አንቺ እኔና እናንተ መመለስ ይጠበቅብናል። በማስመሰል አይደለም፣ ከልብ የደነደነውን ልቦናችንን ከውስጥ አውጥተን በአንደበት እየሸነገልን ማገልገል መቆም ሳይሆን ከልብ ወደ ክርስቶስ እንቅረብ። እግዚአብሔር ይራራልናል፣ ቸር ነውና። አባት ለወለደው ራበኝ ቢል እባብን ወይም ድንጋይን አንስቶ አይሰጥምና እኔ ከዛ አባት የተሻልኩ ነኝ ይላል ራሱ። ስለዚህ ክርስቶስ ይራራልናል፣ ይምረናል። ኑ ወደኔ ይላል። አያችሁ፣ አይለይም እግዚአብሔር። በእውነቱ ለኃጢአም ለጻድቁም እኩል ፀሐይን ያወጣል፣ እኩል ዝናብን ያዘንባል፣ ያበላል፣ ያጠግባል። አንዳችም አላጎደለብንም። ስለዚህ ወንድምና እህቶቼ ሆይ ወደ ክርስቶስ እንቅረብ። ችግር የለውም። ምንም ያህል ኃጢአት እንኳን በጫንቃችን ቢበዛ የሰራነው ግፍና ኃጢአት ልቦናችንን በእፍረት ቢሞላም እንኳን በግድ በጉልበት ወደ ክርስቶስ እንምጣ። ቃል ሲናገር እንደዚህ ይላል፣ ሸክም የከበዳችሁ ሁላችሁም ወደኔ ኑ፣ ከሸክም ከቀንበራችሁም እኔ ምን አደርጋችኋለሁ ይላል፣ አሳርፋችኋለሁ ይላል። ምንም አይነት አዘቀት ምንም አይነት ኃጢአት ውስጥ እንኳን ብንኖር ብንዘፈቅ ክርስቶስ ወንድም ሆይ ይጠብቅሃል፣ እህቴ ሆይ ይጠብቅሻል፣ እናቴ ሆይ ይጠብቅሻል፣ አባቴ ሆይ ይጠብቅሃል። እንመለስ ወደ ክርስቶስ። አይዞን፣ ጌታ ይቅር ባይ ነውና። አሁንም ያለነው እየተነፈስን ያለነው እየኖርን ያለነው በምህረቱ ነውና አይዟችሁ፣ ወደ ክርስቶስ ፊት እንቅረብ፣ ንስሐ እንግባ፣ ራሶቻችንን እናዋርድ። የዘላለምን ሕይወት ተስፋ ለማግኘት ራሳችንን እንግደል፣ ወደ ክርስቶስ እንምጣ። ምንም አይነት ኃጢአት ይኑርብን፣ በእውነት ነው ምላችሁ ዛሬ ይህንን መልእክት የምሰሙ ውድ የክርስቶስ ቤተሰቦች አምላካችን ርኅሩህ ነው፣ ከእናት ከአባት በላይ ነው፣ ይቅር ባይ ነው። ኑ ወደ ክርስቶስ ተመለሱ። አሁንም ቆሞ ክርስቶስ አንተን አንቺን እኛን ይጠብቃል።
ሊቀበለን ይጠብቃል። የሰራነውን ኃጢአቶቻችን በደሎቻችን ሁሉ ረስቶ ይጠብቀናል። አይዟችሁ ሰው ነው ትላንት እንዲህ አድርገሃል ነበር ወይ የሚለው ክርስቶስ ግን አይልም። ሕይወታችንን አዲስ ያደርገዋል። ትላንት ጠፍተን ሊሆን ይችላል። ትላንት በድለን ሊሆን ይችላል። የኔና የናንተ አምላክ ግን ቸር ነው። በምህረት በፊቱ ከወደቅን ራሶቻችንን ካዋረድን ክርስቶስ በእውነቱ ይቀበላል። ስንመለስ ይደሰታል። አንድም ልጅ ከአባቱ ብዙ ገንዘብ ብዙ ርስት ተካፍሎ ከሄደ በኋላ ከአመንዝሮች ጋር ብሩን አባክኖ ከጨረሰ በኋላ ወደ አባቱ ቤት እንዴት እንደተመለሰ ሁላችንም እናውቃለን። ያ ልጅ በተመለሰ ጊዜ በእውነት አባትየው ትልቅ ድግስ አዘጋጀ። በእውነትም ተደሰተ። ታላቅ ግብዣን አደረገ። ያ ማለት የእግዚአብሔርን ምሳሌ ነው የሚያሳየ። ወንድምና እህቶች ሆይ እግዚአብሔር ይሸከመናል። እግዚአብሔር ይፈልገናል። ሳናውቅም እያወቅንም ስለሰራናቸው በደሎቻችን ሁላ ክርስቶስ ከኛ አንድ ነገር ብቻ ነው የሚጠብቀው፣ መውደቅን ብቻ፣ ንስሐ መጠየቅን ብቻ። ስላጠፋናቸው በደሎች ሁላ በመስቀሉ ስር መተን ከወደቅን ክርስቶስ እጁን ዘርግቶ ይቀበለናል። መሐሪ አምላክ ነውና። ስለዚህ ሁሉም ሰው ኃጢአትን ሰርቷልና መዳን በሌላ በማንም የለም፣ በክርስቶስ ብቻ ነው። ስለዚህ ወደሱ ለመቅረብ ደግሞ መንገዳችንን ጥርጊያችንን ማስተካከል ይጠበቅብናል። ይህ ጥርጊያና ይህ መንገድ ደግሞ ምንድነው? አንድና አንድ ንስሐ ብቻ ነው። በእውነቱ ልባችንን አደንድነን እስከመች መቆየት እንችላለን? ከክርስቶስ አፈንግጠን እስከመች መኖር እንችላለን? ቅድም በትንቢተ ሶፎንያስ ላይም የተባለው የተነገረው ትንቢት ይህ ነው። እነዛ ክፉ ቀናቶች ይመጣሉ። ገለባን ንፋስ ጠራርጎ ይዞ እንደሚሄድ ሁላ ጠራርጎ የሚሄድ ቀኖች ይመጣሉ። መዓት፣ የእግዚአብሔር መዓትና በጣም የሚያስፈሩ ነገሮች ምድራችን ላይ ይሆናሉ ይላል ቃል። ወንድምና እህቶች ሆይ ይህ መዓት ከመምጣቱ በፊት ይህ ውዥንብር ከመምጣቱ በፊት በእውነት ቃል ሲናገር ምንድነው? በእውነት ነፍሴን ውሰዳት ግደለኝ እንኳን ብንል ነፍሳችን ከኛ እንደማትወጥ ከስጋችን እንደማትለይ ቃል ይናገራል። ስለዚህ እነዛ ክፉ ቀኖች ለማየትም ለመቆምም የሚከብዱ ክፉ ቀኖች ከመምጣታቸው በፊት ወደ ክርስቶስ እንቅረብ በንስሐ። ምክንያቱም ቃል ሲናገር በጽድቅና በትህትና ሲኖሩ የነበሩት ከጌታ ጋር የነበሩት ያ ክፉ ቀን ሲመጣ ማምለጫ እንደሚሆናቸው ቃል ይናገራል። ስለዚህ ወገኖቼ ሆይ በንስሐ ራሶቻችንን ወደ ክርስቶስ እናቅርብ። ምክንያቱም ዘመኑ ክፉ ነውና። ወንድምና እህቶች ሆይ እኛ ትክክል ነው እውነት ነው ብለን ያደረግናቸው ነገሮች ምናልባት በእግዚአብሔር ፊት እንደ ኃጢአት ሆነውብን ሊሆኑ ይችላሉና ስለዚህ ስለሰራናቸው በደሎች ሁላ ንስሐ ገብተን ወደ ክርስቶስ መንገድ እንመለስ። በሰማነው ቃል ጸንተን ከሱ ጋር እንድንመላለስ ፍርሃ እግዚአብሔር ሆነን እንድንኖር ቅዱስ እግዚአብሔር ራሱ ይርዳል። ንስሐ ግቡ፣ በወንጌል እመኑ። የሕይወት ቃል